በድሃ ሀገራት የባንኮች ዋና ተግባር ምንድን ነው? በብዙ ማህበረሰቦች ዘንድ ባንኮች ተደርገው የሚወሰዱት ገንዘብ የሚያስቀምጡባቸው ከዛም አልፎ የሚበደሩባቸው ብቻ አድርገው ነው የሚያስቡት። ነገር ግን እውነታው ከዛም በላይ ነው። ለአንድ ሀገር ኢኮኖሚ መሻሻል አስተዋጽኦ ከሚያደርጉት ዋነኞቹ ባንኮች ናቸው። የመጀመሪያ ተግባራቸው ቁጠባን ወደ ኢንቨስትመንት መቀየር ነው። ባንኮች ቁጠባን ያበረታታሉ፣ ገንዘቦችን ወደ ባንክ እንዲመጡ ያደርጋሉ። ነገር ግን እነዛ ቁጠባዎች ወደ ብድር ይውላሉ ማለት ነው። ብድር ላይ ሲሄዱ እነዛ ብድሮች መሆን ያለባቸው ለኢንቨስትመንት ነው። እንደ ሀገር እንዲጠቅም ከታሰበ ብድሮቹን ለኢንቨስትመንት ነው መዋል ያለባቸው። ነገር ግን ሪሊ ባንኮች የሚያበድሩት ብድር ለኢንቨስትመንት ይውላሉ ወይ የሚለውን የሁላችንም ጥያቄ ሊሆን ይችላል። ባንኮች ሲያበድሩ የሚያበድሩት መንገድ በደንብ መጥናት አለበት። የሚበደረው አካል ምን አይነት ፕሮፖዛል አቅርቦላቸው ነው? ምን አይነት ኢንቨስትመንት ቀርጾ ነው? ይሄ ነገር የነሱ ዋና ተግባር ሊሆን ይችላል። ነገር ግን ወደ ሀገራት ላይ ያሉ ባንኮች ዋና ሀሳባቸው ብድሩ ይመለሳል ወይ ምን ያክል እናተርፋለን የሚለው ነው እንጂ እንደ ሀገር የሚያመጣውን ተጽዕኖ ያን ያክል ማተር የሚያደርጋቸው አይመስሉም። ለዚህም ምክንያት የሚሆነው በጣም እጅግ ብዙ የተበላሹ ብድሮች ስለምናይ ነው። አንድ ተበዳሪ ያን ብድር ለመውሰድ የግድ ኮላተራል ብቻ ነው ማቅረብ የሚጠበቅበት ብዙ ካየነው አንጻር ያን ከወሰደ በኋላ ያንን ገንዘብ ምን ጋር ነው የሚያውለው የሚባለው ነገር መወሰን አለበት። ምክንያቱም ብዙ ብድሮች ወጥተው ገበያ ላይ ያለ አግባብ ይሰራጫሉ። ይሄም የኑሮ ጫና እንዲጨምር ነው የሚያደርጉት። ስለዚህ የሚወጡ ብድሮች እንደ ሀገር እንዲጠቅሙ መሰረተ ልማቶች ጋር አልፎም ለኢንዱስትሪዎች ኢንቨስት አድርገው ነገ ማህበረሰቡ የሚያገለግሉ ተቋማት ላይ ነው ይውላሉ የሚለውን መጠናት አለበት ማለት ነው። ሁለተኛው ዋና ተግባራቸው ምርታማነትን መጨመር ነው። ይህም ማለት ባንኮች ለሚሰጡት ብድር አልሚዎች፣ አርሶ አደሮች፣ ብዙ ኢንቨስተሮች ምርት እንዲያመርቱና ወደ ገበያው ሰፕላይ በማቅረብ የኑሮውን ውድነት እንዲሻሻሉ ማድረግ ነው። ይሄ ሁለተኛው ተግባራቸው ነው። ነገር ግን ሪሊ ይሄ ነገር እየሆነ አይደለም። ምክንያቱም ብዙ ብድሮች የሚሰጡት ለፍጆታ የሚውሉ ብድሮች ናቸው። የሆነ ነገር ለመግዛት፣ ቤት ለመግዛት፣ መኪና ለመግዛት፣ የሆነ ነገር ለማድረግ በቃ ኤክስፔንዲቸር ጋር ነው የሚውሉት አብዛኞቹ ብድሮች የሚታዩ ብድሮች። እነዚህ እንደ ማክሮ ኢኮኖሚክ ኢፌክታቸው ሲታሰብ ለሀገር ያላቸው ጥቅም የበለጠ ጉዳቱን የሚያመዝ ነው። ስለዚህ ብድሮቹን መሆን ያለባቸው አቅርቦት የሚያመጡ ነገሮች ላይ ለኢንቨስተሮች ሞር ፕራዮሪቲ መስጠት አለበት። ይህ ማለት ምርቶች እንዲጨምሩ ማድረግ፣ ለኢንዱስትሪዎች ለማኒፋክቸሮች እነሱ ጋር ሞር መስራት አለባቸው። ሶስተኛ ተግባራቸው የስራ እድል እንዲፈጠር አስተዋጽኦ ያደርጋሉ። ይህ ማለት አንድ ኢንዱስትሪ ብድር ካገኘ ስራውን ካስፋፋ በኢንዱስትሪ ውስጥ ያሉ የስራ ዘርፎች ይሰፋሉ ማለት ነው። ይህም የስራ አማራጮች እንዲፈጠሩ ያደርጋሉ ማለት ነው። ስለዚህ የብዙ ድሃዎች ስራ አማራጭ ተፈጠረላቸው ማለት ነው። ባንኮች የሚሰጡት ብድር ለኢንቨስተሮች ሲሰጡ ወይም ለአርሶ አደሮች ብድር በሰጡበት ሰዓት ምርታማነት ጨመረ። ይህ ምርታማነት ሲጨምር ምርታማነቱን ለነዛ ለኢንዱስትሪ ባለቤቶች እንደ ግብዓት ያገለግላል። ስለዚህ ግብዓትን በአግባብ ካገኙ፣ ጥሬ ዕቃዎች በደንብ የሚያገኙ ከሆነ እየሰፉ ነው የሚሄዱት። ማኒፋክቸሮች በደንብ ይሰፋሉ። ስለዚህ ይሄ ሰፋ ማለት አሁንም የስራ እድል እንዲፈጠር አደረገ ማለት ነው። ምክንያቱም ከታች ያሉ ኢንፑቶችን በደንብ አሳደግ ማለት እንደ ማኒፋክቸሩም በደንብ እንዲሰፋ ያደርጋል። ስለዚህ ኢንዳይሬክትሊ ባንኮች ለስራ እድል ፈጠራም አስተዋጽኦ ያደርጋሉ ማለት ነው። ሌላኛው ተግባራቸው የኢኮኖሚ መዋቅርን ይቀይራሉ። በብዙ ሀገራት እንደምናየው ከግብርና ተነስተው ቴክኖሎጂ ጋር የሚደርሱት ባንኮች በሚያመጡት ፋይናንስ ነው። ይህ ማለት ግብርና ነበርን እኛ። ስለዚህ ወደ ኢንዱስትሪ እየሄድን ያለ ነው። ወደ ኢንዱስትሪ ለመሄድ ደግሞ ወደ ግብርናው ፋይናንስ መደረግ አለበት፣ መደገፍ አለበት። ኢንዱስትሪውም በደንብ አቅርቦቶች እንዲቀበል ፋይናንስ ይደረጋል። ስለዚህ ሀገሪቷ ኢንዱስትሪን በደንብ ኢንዱስትሪ ጥቅመች ባለበት ታይም ለኢንዱስትሪዎቿ ደግሞ ቴክኖሎጂዎች ትፈልጋለች። ስለዚህ ቀስ በቀስ ከግብርናው ወደ ቴክኖሎጂ ኢኖቬት ከማድረግ እንድንሄድ ባንኮች አስተዋጽኦ ያደርጋሉ ማለት ነው። ከዓመታት በፊት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ እንደተናገሩት ፋይናንስ ወደ ምርታማ ዘርፎች መሄድ አለበት የሚል ንግግር ነበራቸው። ማለት ይሄ ማለት ብድሮች የሚሰጡ ብድሮች ለባለ ሀብቶች ቅንጦት የሆነ ላይፍ ቪኤት ለመግዛት አዳዲስ ብራንድ የሆኑ ቤቶች ለመገንባት ሳይሆን እነዛ ብድሮች መሆን ያለባቸው ምርታማነት ላይ ብቻ ነው መሆን ያለበት የሚል ንግግር ነበራቸው እና ይህን አይዲዮሎጂም እንዲያስታውሰን ያደርጋል ማለት ነው።